አውሮፓውያን አቆጣጠር ማርች 8 2014 የማሌዥያ አየር መንገድ አውሮፕላን የሆነው በበረራ ቁጥር MH370 የታወቀው ከማሌዥያ ኳላላምፑር ከተማ ወደ ቻይና ቤጂንግ ጉዞውን ያደርጋል። ሆኖም ከተነሳ ከ40 ደቂቃዎች በኋላ አውሮፕላኑ ከአየር ትራፊክ ቁጥጥር ጋር ያለውን ግንኙነት ያጣል። ውድ ተመልካቾቻችን እንኳን ደህና መጣችሁ። በዛሬው ተረክ ቆይታችን ዓለምን ያስደነገጠውን በማሌዥያ አየር መንገድ የተከሰተውን MH370 የተባለ የጎን ቁጥር የያዘ አውሮፕላን በድንገት የመጥፋቱን እንቆቅልሽ እናያለን። ይህ ክስተት ያልተመለሱ ጥያቄዎችንና ዓለም አቀፋዊ ሴራዎች የያዘ እንዲሁም ለዓመታት በውቅያኖስ ላይ የዘለቀ ፍለጋ ጀብድን የያዘ ክስተት ነው። እንደ አውሮፓውያን አቆጣጠር ማርች 8 2014 የማሌዥያ አየር መንገድ አውሮፕላን የሆነው በበረራ ቁጥር MH370 የታወቀው ከማሌዥያ ኳላላምፑር ከተማ ወደ ቻይና ቤጂንግ ጉዞውን ያደርጋል። ሆኖም ከተነሳ ከ40 ደቂቃዎች በኋላ አውሮፕላኑ ከአየር ትራፊክ ቁጥጥር ጋር ያለውን ግንኙነት ያጣል። ይባስ ብሎም የአውሮፕላኑ ትራንስፖንደር ይጠፋል። በዚህ ምክንያት አውሮፕላኑ ከታቀደለት የአየር መንገድ ይወጣል። አየር ላይ ፍተሻ የሚያደርጉት የወታደሮች ራዳር ሙሉ በሙሉ ከመጥፋቱ በፊት ይህን አውሮፕላን በህንድ ውቅያኖስ ላይ ሲበር ተከታትሎት ነበር። ምንም እንኳን የላቀ ቴክኖሎጂና ለዓመታት የዘለቀ ፍለጋ ቢኖርም ከጉዳት የተረፈው ዋናው የአውሮፕላን ፍርስራሽ ሊገኝ አልቻለም ነበር። በአቪዬሽን ታሪክ ውስጥ በዓለም አቀፍ ደረጃ ከአውሮፕላን መጥፋት ጋር በተያያዘ ከተሰሙት የአደጋ እንዲሁም የፍለጋ ክስተት ውስጥ የMH370 ክስተት ትልቁ እንዲሁም አነጋጋሪ ከሆኑት ውስጥ አንዱ ሆነ። በወቅቱም የጠፋውን አውሮፕላን ለማግኘት በደርዘን የሚቆጠሩ ሀገሮች ሶናሮችን፣ ሳተላይቶችንና የውሃ ውስጥ ድሮኖችን በማሰማራት የነቃ ተሳትፎ አድርገዋል። እንደ አውሮፓውያን አቆጣጠር በ2015 ከአውሮፕላን ውስጥ የቀሩ ፍርስራሾች በፍለጋው ቦታ በሺዎች የሚቆጠሩ ኪሎሜትሮችን ርቃ በምትገኘው ሪዩኒየን አይላንድ ላይ ተገኙ። ነገር ግን ዋናው ፍርስራሽ በጭራሽ አልተገኘም። ይህም የተጎጂ ቤተሰቦችንና መርማሪዎችን ተስፋ እንዲቆርጡ ያደረጋቸው ነበር። የMH370 ሚስጥር ብዙ ሐሳቦችን አስነስቷል። አንዳንዶቹ በማስረጃ ላይ የተመሰረቱ ሲሆኑ ሌሎቹ ደግሞ በጣም ግምታዊ የሆኑ ናቸው። የመጀመሪያው ሐሳብ አብራሪው ራሱን አጥፍቶ ነው የሚለው ሲሆን አብራሪው ራሱን ለማጥፋት ሲል ሆን ብሎ አውሮፕላኑን እንደከሰከሰው ይነገራል። ሁለተኛው ሐሳብ የሚያነሱ ሰዎች ደግሞ አውሮፕላኑ እንደተጠለፈና ወደማይታወቅ ቦታ እንደተዛወረ ያምናሉ። በሶስተኝነት አውሮፕላኑ ቴክኒካል ችግር እንዳጋጠመውና የደረሰበትን ሊደርስበት እንደቻለ ይናገራሉ። በመጨረሻም ከዚሁ ጋር በተያያዘ የሚነሳው ሐሳብ አውሮፕላኑ በኤሊየኖች እንደተጠለፈና ሊጠፋ እንደቻለ ነው። እያንዳንዱ ሐሳብ የራሱ ደጋፊዎች ቢኖሩትም አንዳቸውም በማስረጃ አልተረጋገጡም። ነገሩ ከተፈጠረ 10 ዓመታት ገደማ ቢሆኑም በጉዳዩ ላይ ከመፍትሄው ይልቅ ብዙ ጥያቄዎች እየተፈጠሩ ነው። ትራንስፖንደሩ ለምን ጠፋ? የአውሮፕላኑ መንገድ በሚያስደንቅ ሁኔታ እንዴት ተለወጠ? የአውሮፕላኑን ዋና ፍርስራሽ እናገኝ ይሆን? የሚሉ ወሳኝ ጥያቄዎች እስካሁን መልስ አልተገኘላቸውም። የMH370 አውሮፕላን መጥፋት የአቪዬሽንን ምስጢር ያሳየ ብቻ አይደለም። ይህ ክስተት ስለ ጽናት አስፈላጊነትና የሰው ልጅ የማይፈቱትን ምስጢራት ለመፍታት የሚሄድበት መንገድ እስከየት እንደሆነ የሚያሳይ ነው። እነሆ የበረራ ቁጥር MH370 ያዘችውን አስጨናቂ ታሪክ ያየንበት ተረክ ይህን ይመስል ነበር። የአውሮፕላኑ ምስጢር አሁንም ድረስ ሊፈታ ያልቻለ ነው። ውድ ተመልካቾቻችን እዚህ አውሮፕላን ላይ ምን ተፈጠረ ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ስር ያስቀምጡልን። ይህንን ተረክ ከወደዳችሁት ላይክ ማድረግ እንዲሁም ለምትወዱት ማጋራቶን አይርሱ። የቻናላችን ይዘት ከተመቻችሁ ሰብስክራይብ የሚለውን ከነደውሉ በመጫን ቤተሰብ ይሁኑ። ለቆይታችሁ እናመሰግናለን።